እኔ አላምንም። አንቺ ዛሬ ከየት ተገኘሽ? በሰላም ነው እንደዚህ ጠፋሽ? ብታይ እኮ መጥፎ ነገር ተፈጥሮ ነበር። ለዛ ነው የጠፋሁት። ምን ነው? ምን ተፈጠረ? ምን ልበልሽ፣ በቃ ታግቼ ነበረ። ወንድሜ ነው ሰው ልኮ በቅርብ ሰዓት እንደወጣ ያደረገኝ። አልቀረብሽም ወረኛ። ሂጂና እዛ ለማያውቅሽ ሰው ተናገሪ። ደግሞ የመታገት ሀሳቡ ከየት መጣላት? ምነው እውነት ባደረገልሽ ባለጌ። ውይ እኔ አላምንም። እንዴ ለምን? ቆይ ማን ያገተሽ? ምን አድርገሽ ነው? እኔ እንጃ ማን እንዳገተኝ አላውቅም፣ ግን የወንድሜ ጠላቶች ናቸው። አሁንም ወንድሜ ነው እንደወጣ ያደረገኝ። ወይኔ እውነት በጣም ያስደነግጣል። ብቻ ግን እንኳን ወጣሽ። ደግሞ በጣም ናፍቀሽኝ ነበር። ሳይሽ እኮ የሆነ ድሮ ልጅ እያለን የምንተዋወቅ ነገር ነው የሚመስለኝ። የኔ እናት አገኝሻለሁ፣ በቅርቡ እንገናኛለን። እሺ? እንዴ ለምን በቅርቡ? ዛሬ ነው እንጂ የማገኝሽ። የቤትሽን አድራሻ ንገረኝ፣ እመጣለሁ። የት? እዚህ? አዎ ያለሽበት እመጣለሁ። አይ እንደዛ ከሚሆን እኔ ትንሽ ልረፍና ወደ አንቺ ቤት እመጣለሁ። እንደዛ ይሻላል። ምን ነው ግን? ቆይ ቤትሽ እንደመጣ አልፈለግሽም እንዴ? ማለቴ መምጣት ችግር አለው? አረ እንደዛ አይደለም፣ እሱ ቀስ ብሎ ይደርሳል። በዛ ላይ ደግሞ ሰሞኑን ቤት ውስጥ ስላልነበርኩ ቤቱ በጣም ተዘበራርቋል። እሱን እያስተካከልኩ ነው። እሺ በቃ ችግር የለውም። ቶሎ ብለሽ ነይ፣ እጠብቅሻለሁ። እሺ የኔ ውድ ጓደኛ። እሺ ጽዬ፣ እመጣለሁ። በቃ እሺ። እሰራልሻለሁ ወይዘሪታና ባለትዳር ላይ መንጠልጠል አልነበረብሽም። ደግሞ ታግቼ ምናምን ትላለች እንዴ? አቤት ውሸት! ባላቅሽና ብታጃጀኝ ኖሮ ይቆጨኝ ነበር። ሲዬ አረኒስ ግራ ገባኝ። ካልሆነ ወጥቼ ልፈልጋት እንዴ? እንዴ አረጋኒ ተረጋጊ። ሴትዮዋ እኮ ሊትራት ምንም አትሆንም። ቆይ እንደውም አንድ ጊዜ ጠፍታ ትዝ አለሽ? ጥፍሯ ተነቅሎ የመጣሽ ጊዜ። አሁንም ደግሞ ታያለሽ፣ አንድ ነገር አድርጎ ነው የሚልኳት። ታያት ገንዬ፣ እሷ ምንም አትሆንም። ያን ያህል ጊዜ ጎዳና ላይ የኖረች ሴትዮ ዛሬ አንድ ቀን ወጥታ ብታደር የሆነ ነገር የምትሆን እንደሚመስልሽ? አይ አልመሰለኝም። ልቤ ፈርቷል። ጎዳናም ቢሆን እኮ ስለምትፈራ ትጠነቀቅ ይሆናል። አሁን እኮ ቤት ውስጥ ስለገባች ማንም አያገኘኝም ብላ ተንኮል አስባ ነው። ደግሞ እኮ ቤት ድረስ ገብቶ ነው የወሰዳት። እንዴ ቆይ ግን ማን ይወሰዳት? አንቺ ደግሞ ለምንድን ነው ያላስጣልሻት? ወይ ማስጣል! አረ ሁኔታውን ብታየው እኮ እንደ ራስ ነብር ነበር የሚያስፈራው። እንግዲህ ምን ይደረጋል? አንቺ አትጨነቂ። እኛ ተጨንቀን ምንም የምናተርፈው ነገር የለም። እሷ እንደሆነ መምጣቱ አይቀርም። የሆነች ቀዥቃዣ ነገር። እስቲ ተያዚ ሄዳ እንኳን ትረፍ፣ አትስደቢያት። አረ ገኒ እውነት በጣም እያስገረምሽኝ ነው። ቆይ ግን ከልብሽ ነው እንደዚህ የምትከራከሪላት? ቆይ ምን አስነክታሽ ነው? ምን ታስነካኛለሽ ብለሽ ነው? እሺ ይሁንልሽ። ባይሆን ልጅ ስለተፈታ ደስ ብሎኛል። እንኳን ደስ አለሽ። እንዴ እሱ ነገር አበሳጭቶኝ አንቺንም ክፉ ነገር ተናገርኩሽ አይደል? ይቅር በይኝ ጽ። አይ አያስፈልግም። ይቅርታ ማለት አይጠበቅብሽም። አንዴ እኮ የምትፈልጊውን ነገር ሁሉ ተናግረሻል። ያው የእናትና የልጅ ነገር ሆኖብኝ ነው እንዲህ ስነጫነጭ ነበር። ጽዬ ይቅር በይኝ እባክሽ። እሺ ችግር የለውም። ይቅርታ ማለት አይጠበቅብሽም። እሺ እንግዲህ ማነው? እኔ ነኝ። ያዘዝከኝ ምግብ ደርሷል። ወንድሜ እባክህ እርዳኝ፣ አግዘኝ እባክህ፣ ልያለኝ ነው። በር ላይ አስቀምጠው። ከዛ ቶሎ ብለህ ከዚህ ሂድ። እሺ አለቃ። ይሄ የሚያንተ ሰው ነው እንዴ? እና ያንቺ ሰው ነው እንዴ? እብድ ደግሞ አፋን ትከፍታለች እንዴ? ስማኝ፣ እህትህ እንድታገኝ አገዝኩ አይደል? ልቀቀኝ፣ ከዚህ መሄድ አለብኝ። እኔ ግን በጣም የሚገርመኝ ነገር ሀኒ ጓደኛዬ ነች ብላ እያሰበች ቆይ ካንቺ ጋር ነው እንደዚህ ከረመችው? ብችል እህትህ ከዚህ በላይ ብትሆን ደስ ይለኝ ነበር። ለምን ሲባል? ምክንያቱም በጣም ስለምታናድደኝ።
እራሷን የምታይበት ሰብ አይመቸኝም። የሆነ አጉል ስርዓት አለኝ ጨዋ ነኝ ምናምን የምትለው ነገር አይመቸኝም። እውነት አንቺም ከሷ እኩል ሴት ልትባይ ነው? ይህን እኮ ነው የምልክ። እራሳችሁን የምታዩበት መንገድ በጣም ከፍ ያለ ነው። ማንም የማይደርስባችሁ ነው የሚመስላችሁ። አዎ እንደ አንቺ አይነት ልክስክስ ባለጌ አይደርስም። በጣም አውርተህ ሞታል። ትሰማለህ? እኔም አንተም እሷም እኩል ሰዎች ነን። እኩል ነን ብለን የምናስበው እኛ እንጂ እንደ አንቺ አይነት ባለጌ ሰው አይደለም። አንቺማ የዝቅተኝነት ስሜት ስለተሰማሽ ይኸው ጓደኛሽን አሳገትሻት። ነገርኩህ እኮ ብችል ከዚህ በላይ ቢደርስባት በጣም ነው ደስ የሚለኝ። አንቺ አፍሽን ዝጊ ፈጣጣ። ቆይ ምን አይነት ሰው ነሽ? አሁን ቀልዱን ተውና ባካት ወጣኝ። እውነቱን ልንገርሽ፣ ህፃኑ ልጅ እጄ ገብቶ አይኑን አይቼ እስካላረጋግጥኩ ድረስ አልለቅሽም። አረ ቆይ እኔ የምልህ የያዘችዋ ሴትዮ እያለች እኔን ለምንድን ነው የምታፋጥጠኝ? ቆይ ምን አድርጊ ነው የምትለኝ? በዛ ላይ ደግሞ ሞግዚቷ አለችልህ። ለምን እነሱን አትጠይቃቸውም? ስለ እነሱ አይመለከትሽም። የተጠየቅሽውን ብቻ መልሽ። እንግዲያውስ ምንም የምልህ ነገር የለኝም። እንደዛ ከሆነ ጥሩ ነው። እንዴት ነህ ናታን? ፈጣሪ ይመስገን ደህና ነኝ። እንዴት ነህ? የሆነ ነገር ልጠይቅህ ነበር የጠራው። ምንድን ነው እሱ? ሉሊትን የት ነው የምታውቃት? እንደተባለው ከሆነ አንተ ነህ መሰለኝ ቤት ድረስ መጥተህ የወሰድካት። አረ በጭራሽ እኔ አልወሰድኳትም። ማናገሩን ጠርቻ አናግሬያታለሁ፣ ግን ደግሞ ወዲያው ነው ወደ ቤት የገባችው። ኧረ ተው። ስለምን ነበር ያወራት? የሆነ ከሰፈራችን ሕፃን ልጅ ታግቶ ነበር እና እንዴት እንደሆነ ባላቅም እሷ እጇ እንዳለበት ይወራል። እኔ ደግሞ እንደ አጋጣሚ እናንተ ቤት አይቻት ነበር። ለዛ ነው ላናግራት የሄድኩት። ግን እኮ ጠፍታለች። እስካሁን ወደ ቤት አልተመለሰችም እየተባለ ነው። እኔ እዛው በር ላይ ላናግራት ነው የመጣሁት። አናግሪያት ተመልሳለች። ቆየት ሄዳ ሊሆን ይችላል። እኔ ግን ንግግሬ እንደጨረስኩ ነው የሄድኩት። ደግሞ የምን ልጅ ነው የታገተ? ዝም ብሎ የሰፈር ልጅ ነው። እና ባለፈው እገታ ቦታ የሸተተኝ እሱ ሽቶ ነው ማለት ነው። በጣም ግራ ያጋባል። ለማንኛውም ሉሊት ጠፍታለች። ከጠፋችበት ቶሎ ሳትመለስ ከቀረች ደግሞ ከዚህ በኋላ እኔ ሳሎን ፖሊስ ነው የሚያናግረው። ችግር የለውም። እነሱ ቢጠይቁኝም ላንተ ያልኩትን ነገር ደግሜ እነግራቸዋለሁ። እሺ። ደግሞ እነግርሃለሁ እያልኩኝ ባለፈው ቤት ድረስ መጥተህ ሚስቴ ያባረረችን ነገር በጣም ተጸጸታ ይቅርታ ካልጠየቅኩት እያለችኝ ነበር እና ይቅርታ አድርገላት። አታስብ፣ ይቅር ብያታለሁ። እንደዛ ባይሆን ኖሮ ደውለህ ስጠራኝ ባልመጣው ነበር። እሺ በቃ መሄድ ትችላለህ። ቻው። እሺ፣ መልካም ቀን። እሺ አሁን ደግሞ የምትገባበትን የማይ ነው የሚሆነው። ክፍት ነው፣ ግቡ። ክፍት ነው። እንደ ነገሩ ለኔ አልተላከ። ምን ያስከፍተኛል? እራሱ ሲመጣ ይከፍተዋል።
እህቴ እንዴት ቆየሽብኝ? ብታይ ስልኬን ከመክፈቴ ማን ቢደውልልኝ ጥሩ ነው? ማን ደወለልሽ? በዛ ላይ ዛሬ ላገኘሽ ምናምን አለችኝ። አሁን ልንገናኝ ነው። ልትገናኙ ነው? ኧረ ቀስ መገናኘቱ የት ሄድባችኋል? እህቴ ዛሬ አርፈሽ መተኛትና እረፍት ማድረግ ነው ያለብሽ። ደግሞ በዛ ላይ ተይ በቃ እረፍት አድርጊ። እግር አታብዢ፣ ድጋሜ እንዳትያዥ። ኧረ አታስብ፣ አልያዝም፣ እጠነቀቃለሁ። ዋናው ነገር መናገሬ ነው። ደግሞ ድጋሜ ተይዘሽ እንዳልጨነቅ። እሺ አታስብ፣ እንደዚህ አይነት ነገር አይፈጠርም። እሺ እህቴ ሃኒ፣ ወይ ወንድሜ፣ ምን ነው? ይሄ ምንድን ነው? ምኑ? ስክሪፕቱ ያንተ ነው? ከአንተ ኪስ ውስጥ እኮ ነው ያገኘሁት። ከማ? ከኔ? እንዴት ሆነ ማለት? እንዴት እዚህ ኪሴ ውስጥ ሊገኝ ይቻላል? እውነቴን ነው ወንድሜ፣ እንደውም ከዚህ ጃኬት ውስጥ ነው ያገኘሁት። የሆነ ደስ የሚል ነገር አለ። ባቅ በጣም ደስ ይለኛል። ምን ታስባለህ? ማለቴ ያው መብትን የማልጋፋ ከሆነ ማለቴ ነው። ድንገት የመጣልሽ ፍላጎት ስለሆነ ምንም አልተዋጠልኝም። አረ ድንገት አይደለም እና ከመጀመሩ የመጣ ትላንት ካየሽኝ እንዴ? እኔ እናንተ እኮ ከተዋወቅን ቆየን አይደል እንዴ? እሺ ይሆነልሽ። ምን ሆነሻል? ፂ ናት ይሄንን ያደረገችው። ማለት ምኑን ነው ደግሞ ፂ የምታደርገው? ይሄ እስክሪብቶ አይደለም፣ የድምፅ መቅጃ ነው። እቺ ባብ የሆነች ልጅ እንኳንም አገኘሁት። ኧረ በለው፣ የምትገርም ልጅ ናት። ግን እሷ እንዳደረገችው እርግጠኛ ነህ? አዎ እሷ ጋር ነበርኩ። ይህንን እሷ ነች ያደረገችው። ምትገርም ልጅ ናት። በጣም ተጠራጥራኛለች ማለት ነው። ስለዚህ እቴ አንቺም በጣም ተጠንቀቂ። አታስብ፣ ያው የኔ ማንነት በደንብ ስለማታውቀው ምንም ጥርጣሬ አድርባትም አይደል? ተስፋ አደርጋለሁ። እና ግን አንተ የት ወጥተህ ነው ቆይታ የመጣኸው? አንድ የምጨራረሰው ነገር ነበር፣ ወደዚህ ሂጅ ነው። ወንድሜ፣ የህፃኑ ነገር ግን እንዴት አደረግከው? ምን አዲስ ነገር አለ? በእናትህ። አይ ምንም የለም ወንድሜ። ያገተኝን ሰው ማንነት አትነግረኝም? ይኸው አሁን እኮ ረፍት አድርጌያለሁ። እህቴ ተይ ይቅርብሽ። ብነግርሽም ውስጥሽ ይበጠበጣል። ምን ነው? የሚታወቅ ሰው ነው እንዴ? አዎ። እሺ ንገረኝ ወንድሜ እባክህ። በቃ ባጭሩ ያንቺ መታገት ላይ የያኔት እጅ አለበት። ምን ማለት? የኔ ጓደኛ አይነት ናት እጁ ያለበት? ቆይ እንዴት ሆኖ ነው ይሄ ሊሆን የሚችለው? ወንድሜ ተው፣ ተሳስተሃል። የተሳሳተ መረጃ ነው የነገሩ። አይ የተሳሳተ መረጃ አይደለም። እንደውም እሷን አወጣጥቼ ነው አንቺን ያገኘሁት። ወይኔ ጉዴ! እኔም በጭራሽ አላምንም። እንዴ ቆይ እኔ